የሆነ ነገር እንዳታረጉ ምንድነው ጸጉርሽን እየገፋፍሽ ምንድነው ሲያደርግሽው ጠላሽ ብቻ ነበር የሚታየው እኔ ነኝ እኔ ጸጉር አለኝ ማለት እንዳትክጂ እኛ ነበርን እኮ ፊትሽ ያስታውቃል ጥላ ላይም ቢሆን ፊቱ ያስታውቃል አፍንጫው ምን አሁን ለነገሩ ያስታውቃል በደንብ ነው የምታስታውቀው በደንብ ነው ዝንት የምትለው ተናገሪ ምን እያደረግሽ ነበር ወደ ምን እየተቀየርሽ ነበር ከዛ ወዲስ ለምን ጠፋሽ እኔ አይደለም አላቀው እኔ በፊት መሳማ የነበረው ቢያንስ ከሌሊቱ 6 ሰዓት እና በሌሊት ላይ ወጣው ውጪ ላይ ቤት ውስጥ አይደለም ወጣው ውጪ ላይ እንደ ጸጉራቸውን ገፋው አስቀምጠው ከዛ አመድ ላይ እንከባለሉና እንደ ጅብ ይቀየሩና ከዛ ጅብ ላይ ወጣው እየጋለቡ ጫካ ሄደው የሚያደርጉትን ነገር አድርገው የመንፈስ አሰራር ተመልሰው ይመጣሉ ሲባል ከደኮ እኛም ነበር በአይናችን እያየን ነበር ለምን እንደምትከጁ ምን እያየንሽ ነው እያየንሽ ነው አይደለም እኔ ነኝ እንደዛው ነው የወጣሁት አይ ነኝ ታዲያ እሺ ነኝ እሺ ምን ያው በቃ በጌታ በኢየሱስ ክርስቶስ ደም እኮ መጥቷል አለ እኮ ይኸው ጸጉሯ እንዳለ ተመልሶ ይመጣል አታውቅም እንደ ስለዚህ ታሪክ እኮ በአፈ ታሪክ አንተ ለኔ የሚታየኝ እንደዛ ነው ቢጫ ነው የለበሰችው ከስር አንተ ጅል ከላይ ነጭ ነው ልክ ነው ከስር ግን ቢጫ ነው የለበሰችው አንቺ ነው የሚታየኝ ጤነኛ አይደለም እንደ ቢጫ ታችም ጭንቅላት ደነዘ ቀይ ነው እንጂ ቢጫ ነው የለበሰችው ይሄ ሁሉ ጊዜ አይምሯችሁ የሆነ ደነዘ ያምሻን አንቺ ጤነኛ አይደለሽም በጣም ጤነኛ ቢጫ ነው የለበሰችው አትጃጃሉ እና ነጭ ጥቁር ነው የለበሰችው እኔ ነኝ እየታየኝ ነጭና ቢጫ ነው የለበሰችው በስነ ስርዓት ይሄ ቢጫ ነው አይናም ጠጋብ ላይ እስቲ አይንን ጠራርገኝ አንተ አትጃጃል አንተ ምን እያሰረክ ነው እኔ የሚታየኝ ከላይ ነጭ ከታች ጥቁር በቃ አንቺ ምንድን ነው የምታይው ቀይ ወይኔ ሳሚ ተባለ አንተ ካበርኩት ሁለታችሁም አይናችሁ አይሰራም ምን ሆናችሁ ነው በስነ ስርዓት ቢጫ ነው ምን ሆነሻል ምን ገልጠሽ ልታይ ምን ነው የምታየው ወንድ እኮ ነው በቃ ቆይሽ ምንድነው የተለየ ቆማ መስናቱ ብቻ እኮ በቂ እኮ ነው ወንድ መሆኑን እኮ እንደው ማረጋገጥ እኮ አይተህ ጸጉሯ ፊቷን አታይም እንዴ አንተ እኔ ሴት ነኝ እሺ ሴት አታበሳጩኝ እኔ ወንድ ቢሆን እሺ ይሄ ምንድነው እሺ ጡቶ ጡት አለው ጸጉር አለው እኔ አላውቅም ቆማ ለምን ትችላለች አዎ ምንድነው ድምጽና ምን ልበል ታዲያ እና ምንድነው እንደዚህ በስራት አውጣው እንትን እየጨነኩኝ እኮ ነው ደስ ብሎ ይመዛት ዝም እያለች ነው በእናትህ ጊዜ አጣቃ ያሆ